الإسلام كلها تأتي بعد أداء ركن من أركان الإسلام رحمه الله واذكروه أعوذ بالله من الشيطان الرجيم ولكل أمة جعلنا منسكا ليذكروا على ما رزقهم. السلام عليكم ورحمة الله وبركاته. እንኳን ለ1446ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እያልኩኝ እንግዲህ ዛሬ ከኢዱ ከገና ከቤት መውጫ ጀምሬ እስከ ኢዱ መሳገጃ ድረስ እንዲሁም ከኢዱ መሳገጃ መልሺ እዚሁ ሰፈሬ ድረስ ያለውን የከተማውን ድባብ እንዲሁም የኢዱን ሁኔታ መርሳን በሙሉ የማስቀኛችሁ ይሆናል ማለት ነው። ከኔ ሰፈር ጀምሮ እስከ እንትኑ ድረስ ያለው ማለት ነው። እስከ ኢድ መሳገጃ ግብርና ድረስ አንስቶ መልሼ ደግሞ ከግብርና እስከ መናኸሪያ ድረስ ያለውን የማስቀኛችሁ ይሆናል ማለት ነው። ተከታተሉኝ። ቤተሰብ እንግዲህ እንደምትመለከቱት ሁሉን ነገር ጨራርሻለሁኝ። እንግዲህ ቀሚሴንም ጀለቢዬንም ለባብሻለሁኝ። ጥምጣሜንም እንግዲህ እንደምትመለከቱት ሁሉንም ጨረስኩኝ። ሽቶም ተረጨሁ። ሰጀራዬንም አዘጋጀሁ። ሁሉ ነገር ጨርሻለሁ። ያለ እንግዲህ አብረን ወደ ኢድ መሳገጃው የምንሄድ ይሆናል ማለት ነው። እሺ ቤተሰብ እንግዲህ እንደዚህ እየተጓዝን መናኸሪያን አልፈን እንግዲህ አዲስ ከተማ እንደውም ወደ ዳሽን ባንክ አካባቢ ደርሰናል ማለት ነው። ዳሽን ባንክ ማለት እንግዲህ ወደ ሃይ ስኩል መውረጃ አካባቢ ደርሰናል። እንግዲህ እየደረስን ነው ወደ ቦታው ማለት ነው። እሺ አሁን ደግሞ ዳውዶ መስጂድ ወይም ደግሞ ሀቫና አካባቢ ወይም ወጣቶች መዝናኛ ይባል ማለት ይሄ ስፍራ እንግዲህ ወደ ዳውዶ መስጂድ መገንጠያው ጋር ደርሰናል ማለት ነው። አሁን ቤተሰብ እንግዲህ በድጋሚ እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እያልኩኝ እንግዲህ አሁን እያስቀኘኋችሁ ያለሁት የኢዱን ድባብና እንዲሁም ከተማዋን ያለችበት ወቅታዊ ሁኔታን በዛውም እያስቀኛችሁ ነው ያለሁት ማለት ነው። በአንድ ድንጋይ ሁለት ወፍ ተብሎ ይታሰብልኝ። እሺ እንግዲህ ቤተሰብ ወደ ቦታው እየደረስን ነው። አሁን እንግዲህ መርሳ ትምህርት ቤት ላይ እንገኛለን ማለት ነው። መርሳ ትምህርት ቤት ደረስን ማለት ያው ከቦታው ኦልሬዲ ደርሰናል እንደማለት ነው። እንግዲህ ካሁን በኋላ እንደምትመለከቱ ሰዎቹም በጣም ባንድ ተሰባስበው እንደዚህ ወደ ኢድ መሳገጃ ቦታ ሲሄዱ በርቀት ይታያሉ ማለት ነው። ይህ ማለት ወደ ቦታው ስለተቃረብን ነው እንደዚህ እየተመለከትን ያለነው። ያ ጀማዓ እንግዲህ አሁን ወደ የተባበሩት ወይም ደግሞ ወደ መርሳ ጤና ጣቢያ መገንጠያ አካባቢ ደርሰናል ማለት ነው። ይህ ማለት ከቦታው ኦልሬዲ ደረስን እንደማለት ነው። ካሁን በኋላ እንግዲህ የምትመለከቱት የኢዱን ድባብ ብቻ ይሆናል ማለት ነው። እንደኔ ከመሆን አላህ እናጭርኩኝ ያ ረቢ ረህመት አድርጉልኝ በረካውኝ ነው።
عزو لا إله إلا الله محمد رسول الله عليها نحيا وعليها نموت وعليها نبعد إن شاء الله. الله أكبر الله أكبر. በዛሬው ዕለት ዓለም አቀፍ ዒድ አልአድሃ በዓል የሚከበረው በመላው ዓለማችን ሙስሊም ህብረተሰብ በየትኛውም ሀገር በተመሳሳይ የሚከበርበት በዓልና አላህን የምናወድስበት ታላቅ ዒድ ተብሎ ከሚጠሩት ውስጥ ዒድ አልአድሃ ትልቁ ነው። ዒድ ማለት ሁላችንም ተደስተን የምንውልበት ቀን ሲሆን በተለይ ውጭ ላይ ሜዳ ላይ የሚሰገድበት ዋናው ሀደፉና ዋናው ምክንያቱ ሙስሊም ህብረተሰብ ከተለያየ ቦታ የሚመጡ ሙስሊሞች የሚገናኙበት የሚዘያየሩበት በዓመት አንድ የሁለት ጊዜ ተገናኝተው ወንድማማችነታቸውን ፍቅራቸውን የሚገልጹበት ስለመሆኑ ረሱል ሰለላሁ ዐለይሂ ወሰለም በሜዳ ላይ የምንሰግድበት የተደነገገበት ዋናው ዓላማ ይሄ ነው። በየትኛውም አቅጣጫ ያለ ሙስሊም ህብረተሰብ ደሃውም ሀብታሙም ገበሬውም ነጋዴውም ተሰባስቦ አንድነቱን የሚገልጽበትና ችግሩንም ደስታውንም የሚካፈልበት ከመሆኑ አንፃር ሜዳ ላይ የምንሰግድበት የተደነገገበት ዋናው ዓላማ ይሄ ነው። ስለዚህ ሙስሊም ወንድሞቻችን ከቦሆሮም ይሁን ከሰዳቱም ይሁን ከዚሁ ከተማ ውስጥ የመጣ ሙስሊም ህብረተሰብ እንኳን ያደረሰ ተባብሮ ችግሩን ተወያይቶና አንድነቱን ፈጥሮ መሄድ እንዳለብን ማሳሰብ እንወዳለን። ስለዚህ ዒድ አልአድሃ በዑለማው ደረጃ የተደነገገው እስከ ኢርቲፋዕ ድረስ ቢያንስ እስከ 6 ሰዓት ድረስ ሶላቱ እንዳለ በዑለማዎች ይነገራል። ከዛ እናደርሰውም እንጂ ማለት ነው። ሁላችንም ግን ያለንን ሰዓት ተጠቅመን ወንድሞቻችን ከኋላ ያሉት እንዲመጡ አድርገን ዒዳችንን አክብረን በደስታና በአንድነት ማሳለፍ አለብን። መምጣት አለብን። መሸሸር የለብንም። አለባበሳችን ሳይሆን ማማር ያለበት ልባችንን ማማር አለብን። በውስጣችን ያለውን ችግር መዝጋት አለብን። ወንድሞቻችን ዑለማዎቻችን ልንከባበር ይገባል። ዒድ ነው። ዒድ አልአድሃ በደስታ ማሳለፍ አለብን። ችግር እንኳን ቢኖር ችግራችንን የምንወያይበት ቦታና ጊዜ አለ እንጂ እዚህ ላይ ሁላችንም በአንድነት የምናከብርበት ዒድ በመሆኑ ሁላችንም በደስታ ማሳለፍ አለብን፣ መከባበር አለብን። ኢንሻአላህ የተለያዩ ሰፊ ዝግጅቶች ነበሩና ካለ ወቅታዊ ሁኔታ እነዛን ፕሮግራሞች ማስኬድ አልቻልንም። የመርሳ ከተማ አስተዳደር ከንቲባም መልእክት ነበራቸው። እንኳን አደረሳችሁ በሉልን ካለ ጊዜ አንጻር የሚል መልእክት አስተላልፈዋል። እኛም እንኳን አደረሳችሁ እንላለን። አላሁ አክበር አላሁ አክበር። በተመሳሳይ አንድ ፕሮግራም የነበረው አቧሬ መስጂድ ላይ ትልቅ ችግር አለብን። መስጂዱን መደገፍ አለብን። ከመስጂዱ የውሃ የመብራት የተለያዩ ነገሮች ችግር እያለ 3 ቤቶች አሉ። በመንግስት በኩል ትክ ቦታ ተሰጥቷቸው አሁን ላይ የካሳ ክፍያ ከሚሊዮን ብር በላይ ብዙ ስለሚያስፈልግ ለዛ ጅማሮ ነው እንጂ ሊከፍልልን አይደለም። ግን ጅማሮ ይጀመርልን ስላሉ መካከል እዛ መስጂዱ ጠርዝ ላይ ኸምር የሚሸጡ ሰዎች ለመስጂዱ አዛ የሚያደርጉ ሰዎች እንደነበሩ ይታወቃል። ነገር ግን በብዙ ድካምና በብዙ ልፋት እነዛ ሰዎች እንዲነሱ ካርታው ተካቶ መጥቶ ያነ መስጂድ ዙሪያው በአራት ማዕዘኑ ለመስጂድ እንዲሆን ስለተወሰነ ሁላችሁም ኪሳችሁም በርብራችሁ ለዚህ በጀት መጀመሪያ እንዲሆን ነው ዛሬ። እሱም 5 ደቂቃ 4 ደቂቃ አይፈጅም። አሁን ወደ ሶላት ቀጥታ ሌላ ፕሮግራም የለንም። ሁላችንም ሴቶችም ብትሆኑ ውጭም ላይ ያላችሁ ኋላ ላይ ያላችሁ ወንድሞችና እህቶች ሁላችንም ለዚህ መስጂድ እንተባበር። አንድ እህታችን መስጂድ ሰርታ እኛ ደግሞ ሌሎችን ግብአቶች አናሟላም አንልም። ሁላችንም የምንችለው ያህል ጀዛኩም አላህ ኸይረል ጀዛ። ውጭ ሳይቀር አንጸባራቂ የለበሱት ወንድሞቻችን በደንብ ተንቀሳቀሱና ሳንቲም ለሚሰጡ ወንድሞቻችን ተቀበሏቸው።
የሰበሰባችሁ ወንድሞች ተቀባበሉና እያንዳንዳችሁ የጥላውን ወደ አንዱ ጥላ እያሟላችሁ ላኩልን። አላህ ይገዛችሁ። እስልምናን ያገዛችሁ ወንድሞችና እህቶች አላህ ይገዛችሁ። ያልሰጠነውም አላህ ገንዘብ ይስጠንና ለሚቀጥለው ራሳችንን ችለን መስጂድ የምንሰራው አላህ ያድርገን። ያልገባችሁ ውጭ ላይ ያላችሁ ወንድሞች ቦታችሁን ያዙ። ሶላት ሊጀመር ነው። በቀጥታ ሶላት ሊገባ ነው። አሁን ሁሉ ከተሰበሰበ በኋላ ማለት ነው። ዋናው ግን እኔ እንደ መልሳ ሙስሊም በልባችሁ ላይ የማይጠፋ ትልቅ ጥቁር ነጥብ ያሰራብን ዛሬ ለኢድ መስገጃ ለማይክሮፎች የሚያገለግሉ መስመሮችን ቆራርጦ ያደረውን ለአላህና ለአላህ ብቻ እንድትሰጡልን ልባችሁ ላይ እንዳይጠፋ ዱዓ እንድታደርጉ ብቻ ነው። የተሰበሰቡ ብሮችን ሁላችሁም ወደዚህ እየተቀባበላችሁ ላኩልን። ጀዛኩሙላህ ኸይረል ጀዛ። ሶፋችሁን አስተካክሉላችሁ። በያላችሁበት ሶላት ሊጀመር ነው። ሶፋችሁን አስተካክሉ። ውጭ በር አካባቢ ያላችሁ ፈጠን ብላችሁ ግቡ። ወይ ባላችሁበት ሶፋችሁን ስሩ። የውዱያውን ቆዳ ከመቅደድ ተቆጥቦ ለመስጂዱ ለዚህ ገቢ እንዲሆን ስለተባለ ሁሉም የውዱያውን ቆዳ ወደ መስጂድ ይዞ እንዲመጣና ለአባሪ መስጂድ እንዲሆን በሁሉም መስጂድ ወደ ለአባሪ መስጂድ እንዲሰጥ ማለት ነው። አዎ ሁሉ የሰበሰባችሁ አስተካክሉና ወደ ሶላት እንገባ ነው። ሁላችሁም ሶፋችሁን አስተካክሉ። የተሰበሰቡ ጉሎች ወደ መድረክ አንዴ ፈጠን አድርጋችሁ አንጡልና ሶፋችሁን አስተካክሉ። ከኋላም ያላችሁ ከፊትም ያላችሁ ከጎንም ሶፍ ይስተካከል። في الحرام واسعوا بين الصفا والمروة ذاكرين الله مكبرين الله أكبر كلما وقفوا بعرفة خاضعين مهللين وداعين الله أكبر كلما وقفوا بالمشعر الحرام ذاكرين الله أكبر كلما رموا الجمرات محلقين رؤوسهم ومقصرين الله أكبر كلما سالت منهم العبرات خاشعين لربهم راجين وخائفين الله أكبر الله أكبر الله أكبر ولله الحمد الحمد لله الذي شرع لعباده عيدا يذكرونه فيه ويشكرونه على فضله وإحسانه وأشهد أن لا إله إلا الله وحده لا شريك له يستوي عنده ما في سر العبد وإعلامه وأشهد أن محمدا عبده ورسوله أرسله الله لتبليغ الحق وتبيانه وصلى الله عليه وعلى آله وأصحابه الذين هاجروا وجاهدوا والذين آووا ونصروا وسلم تسليما كثيرا. أما بعد أيها الناس اتقوا الله تعالى واشكروه على نعمه العظيمة واعلموا أن يومكم هذا يوم الحج الأكبر جعله الله عيدا لأهل الإسلام يأتي بعد يوم عرفة الذي يؤدي فيه وإعداد فيه الركن الأعظم من أركان الحج كما قال صلى الله عليه وسلم الحج عرفة ويوم عرفة هو يوم العتق من النار يعتق الله فيها من المسلمين ممن تقبل الله توبته وصلحت أعماله ونيته
ولذلك صار اليوم الذي يليه عيدا لجميع المسلمين في جميع أمصارهم من الحجاج وغيرهم لاشتراكهم في العتق والمغفرة في يوم عرفة، فكما اشتركوا في المغفرة والعتق من النار يشتركون في هذا العيد الذي يتقربون فيه بذبح القرابين من الهدي والأضاحي. فالحجاج الحمد لله رب العالمين እንግዲህ ቤተሰብ አልহাምዱሊላህ ኢዳችንን ሰግደን ጨረስን። እንግዲህ አልহামዱሊላህ ረቢል ዓለሚን አሁን እንግዲህ ወደ ቤታችን የምንመለስ ይሆናል ማለት ነው። አሁን ገና ከሆኑ በሩ ላይ ያለውን ጭንቅንቅ እንግዲህ የማስቀኛችሁ ይሆናል ማለት ነው። ጭንቅንቁንም ተመልከቱት፣ ያለውን ድባብ ህዝቡን በነቂስ ወጥቶ ምን ያክል የኢድ መሰገጃው ጋር እንደሄደና አሁን ደግሞ ሲመለስ ያለውን ሁኔታ እንግዲህ እስከ መጨረሻው መናኸሪያ ድረስ የማስቀኛችሁ ይሆናል። ተከታተሉኝ። والبقرة عن 7 والمجزر من الضأن ما تم له 6 أشهر والسنة أن يقسم لحم الأضحية 3 فيأكل ثلثا ويهدي للأشركاء بثلثا ويتصدق بثلث على الفقراء ووقت الذبح من انقضاء صلاة العيد إلى آخر يوم الثالث بعد يوم العيد أي يوم العيد والثلاثة أيام بعده، فينتهي وقت الذبح بغروب الشمس من يوم 13 من ذي الحجة، والأفضل أن يذبحها بنفسه أن يذبحها والأفضل أن يذبحها يوم العيد وأن يتولى ذبح أضحيته بنفسه، ويجوز له أن يوكل من يذبح عنه أو في بيته، ومن أراد أن يضيق فإنه لا يجوز له أن يأخذ شيئا من شره ولا من أطفاله. الله أكبر الله أكبر الله أكبر لله الحمد. أيها الناس لكم اليوم في يوم من أعظم الأيام من أعياد الإسلام، وأعياد الإسلام كلها تأتي بعد أداء ركن أركان الإسلام. رحمة الله واشكروه وأعوذ بالله من الشيطان الرجيم ونذكر الأمة جعلنا مستقيم على ما وبشر المخلصين الذين إذا ذكر الله وجلت قلوبهم والصابرين. አልহাምዱሊላህ እንግዲህ ይህን ጭንቅንቅ አልፌ ለእናንተ ለማሳየት እንግዲህ ከአክሲዮኑ ወጥቻለሁ ማለት ነው። ከአክሲዮኑ ከህንፃው ላይ ወጥቻለሁ ማለት ነው። እንግዲህ ይህ ህንፃ እንጨት ምናምን ስለሆነ መሬት ላይ ያለው ያ ትንሽ አይመችም ለመቅረጽ፣ ግን ቢሆንም የማስቀኛችሁ ይሆናል ማለት ነው። ይህ የምትመለከቱት እንግዲህ መውጫው ላይ ያለው ነው። ወደዛ የሚያልፉት ወደ አቧሬ የሚሄደው ነው ማለት ነው። ወደዛ እየሄደ ያለው ወደታች የሚወርደው ደግሞ በዚህኛው በግብርና በታችኛው በኩል ብሎ የሚሄድ ሰው ነው ማለት ነው። ይህ እንግዲህ በስከ ደቡብ በኩል የሚያልፈው ደግሞ አብዛኛው ህዝበ ሙስሊም ወደ ቤቱ ሲሄድ የሚያሳይ ነው ማለት ነው። እንግዲህ እንደምትመለከቱት እጅግ በጣም ብዙ አማኝ ህዝብ እንግዲህ እንደምትመለከቱት እንግዲህ የኢድ ሶላቱን በሰላም ሰግዶ አጠናቆ ወደ ቤቱ ሲመለስ ነው እንግዲህ የሚያሳየው። እጅግ በጣም ብዙ ህዝብ ነው ያለው። እንግዲህ እንደ ሙሉ ለማሳየት እንግዲህ እዛ ጋር ያለው ህንጻና እንደ ዛፎቹ ምናምን ይጋርዳሉ እንጂ በጣም እስከ ሩቅ ነው። በጣም እንግዲህ የመጨረሻው ማለት ነው። እንግዲህ አሁንም አብሬ
እየተከታተልኩኝ የምቀርጽ ይሆናል ማለት ነው። ያሳያችኋለሁ ሁሉንም ከተማውንም ነው ማሳያችሁ እግር መንገዴን። እንግዲህ በድጋሚ እንኳን ለ1446ኛው ዓመተ ሂጅራ አረፋ በዓል የኢድ አልአድሃ አረፋ በዓል አደረሳችሁ እያልኩኝ እንግዲህ የማስቀኛችሁ ይሆናል። ተከታተሉኝ። ገዝተህ ነው እንዴ? ገዝቶ አይደለም ገዝቶ አይደለም يا شراب مسافر مسافر دوري يا رور شبكنا فيل والله انت طرق له بس جواد بسلام እነዛ ሳለ እንትና ለፕሮቶኮል ይላቸው ሴቶች ደግሞ የማዝን ተዳደረውም በሌስትሮ ሙያ ስራ ሲሆን ወንድማችን ምትክ ጓደኛው በላይ በልብ ህመም ከ5 ዓመታት በላይ እየተሰቃየ ይገኛል። የተለያዩ ሕክምና ቦታዎችን ሄዷል። ነገር ግን ሕክምናው ከአቅማቸው በላይ በመሆኑ እሺ ቤተሰብ አሁን ደግሞ ወደ ጤና ጣቢያ መረጃ ወይም ደግሞ በተለምዶ ማዲያ አካባቢ ተብሎ በሚጠራው ስፍራ ደርሰናል ማለት ነው። አሁን ወደ ቤት እየተመለስን ነው። ይህ እንግዲህ ህዝበ ሙስሊም ወደ ቤቱ እየተመለሰ የእርድ ስነ ስርዓቱን ለመፈጸም እንግዲህ ሁሉም በችኮላ ወደ ቤቱ እየተመለሰ ነው ማለት ነው። እንግዲህ አሁን የምትመለከቱት አዲሱ ኮሪደር ልማት የሚሰራው ይሄ በላይ በኩል ያለው የተቆፈረው መርሳ ትምህርት ቤት አካባቢ ያለው ነው። ሁሉንም እናስገኛችሁ ይሆናል። እንደምትመለከቱ ታችና በላይ ያለው አዲስ ነገር ስላለ ሰሞኑን የኮሪደር ልማት እንደዚህ ፈረሰነት ጽዳትም ስላለ እንደምትመለከቱት በላይኛው በኩል ያለው ደግሞ ጅማሮ ነው ማለት ነው። የኮሪደር ልማቱ የመርሳ ትምህርት ቤቱ ጋር አካባቢ ያለው ነው። ይህ የምትመለከቱት በስከላይኛው በኩል በደስታ እንድታሳልፉት ጥሪያችንን በአላህ ስም እናስተላልፋለን።
ሕፃን ልጅ ያገኛችሁ ላይኛው መስጂድ ድረስ አምጥታችሁ ዛኪር አለሙ የሚባል እንድታስረክቡ እንጠይቃለን። ዛኪር አለሙ የሚባል ሕፃን ልጅ ያገኛችሁ ላይኛው መስጂድ ቅጥር ግቢ እንኳን ለ1446ኛው ቀን እየተከበረ ይገኛል። አልሐምዱሊላህ ሙስሊም ላደረገን ጌታ አላሁ አክበር አላሁ አክበር። እሺ ቤተሰብ አሁን ደግሞ መርሳ ትምህርት ቤትን አልፈን በድሮ 02 ቀበሌ አስተዳደር ወይም ደግሞ በአሁኑ አክሲዮኑ አካባቢ ደርሰናል ማለት ነው። ለአክሲዮን ከተሸጠው ቦታ ማለት ነው። እዛ ደርሰናል ማለት ነው። لازم له ولا كولج مكان ده ودرس مكان ها يربونا وقت ها ما تبغوا يقولوا ما
እሺ ቤተሰብ እንግዲህ አሁን አውልይት ድልድይንም አለፍን። አሁን ደግሞ በመቀጠል ዳሽን ባንክ አካባቢ ደርሰናል ማለት ነው። ይህ ዳሽን ባንክ ማለት ቅድም እንደነገርኳችሁ ወደ ሃይ ስኩልና ዩኒቨርሲቲው መውረጃው አካባቢ ማለት ነው። እንግዲህ በመቀጠል እንዲህ እያልን ወደ መናኸሪያው አካባቢ የተዳረስን ነው ማለት ነው። አሁን አቢሲኒያ ባንክ አካባቢ እንገኛለን። እንግዲህ ከተማው እጅግ በሚያምር መልኩ ሆኗል ማለት ነው። እንደዚህ ተቀይሯል ማለት ነው። ከተማችን እንደምትመለከቱት ይህን ይመስላል። በድጋሚ እንኳን ለ1446ኛው ዓመተ ሂጅራ ኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እያልኩኝ እንግዲህ በዓሉ የሰላም የፍቅር የጤና እንዲሁም የደስታ ይሁንላችሁ ለማለት እወዳለሁ። እንግዲህ የሚቀረን መናኸሪያው አካባቢን ማሳየት ነው ማለት ነው። ከዛ በኋላ ወደ ቤት ገብተን የእርድ ፕሮግራማችንን የምንከውን ይሆናል ማለት ነው። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ኢድ ሙባረክ፣ ኢድ ሙባረክ። Wah,